ኢህአዴግ ቁጥር 1 ለቴዲ የማስታወቂያና ሽያጭ ሰራተኛ ሆኖ አገልግሎቱን አበርክቷል። ግን ለምን? በግሌ እርግጠኛ መልስ መስጠት ይከብደኛል። ችላ ብሎ ማለፍም ግን ይከብደኛል። ከጠላኸው ለምን ታሻሽጥለታለህ? ምክንያቶች ተብለው የሚደረደሩት ነገሮች አይዋጡልኝም። አሁን እዚህ ላይ የምጠይቀው ለምን ብዬ ነው። ግን ለምን? ጎበዝ፣ ዛሬም ለቴዲ አፍሮ ኢህአዴግና ወራሽ ድርጅቱ ብልጽግና ኃይለኛ ፕሮሞሽን ወይም ማሻሻጫ ማስታወቂያ የሚሰሩለት ለምን ይሆን? እነሆ የዛሬው መሰናዷችን ለነዚህ የለምንታ መጠይቆች ምላሽ ይሰጠናልና በጥሞና ይከታተሉት። ለቴዲ አፍሮ ኢህአዴግና ወራሽ ድርጅቱ ብልጽግና ኃይለኛ ፕሮሞሽን ወይም ማሻሻጫ ማስታወቂያ የሚሰሩለት ለምን ይሆን? በወያኔው ኢህአዴግ ጊዜ ልክ የ97 ምርጫ ሲቃረብ ቴዲ አልበሙን ለቀቀ። አንድ የትግራይ ታጋዮች ተቆርቋሪ ነኝ የሚል ዜጋም ወዲያው ተነሳና በጋዜጣ ጻፈ። ቴዲ በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ምናምን እያለ የሚዘባበተው በእኛ ታጋይ ሰማዕታት ደም ላይ ነው በማለት እየየውን እንበለው ድንፋታውን አስነካው። ወዲያው የመንግስት ሚዲያዎች ሁሉ የቴዲ የተባለን ነገር ሁሉ ያልታወጀ ማዕቀብ ጣሉበት። ባለጊዜዎች ዛቱበት። ሼሁንና እነ ሰይፉ ፋንታውን የመሳሰሉ ከዳሚዎቻቸውን እንደ ነቢያት በላዩ ላይ አስነሱበት። የቴዲ ተፈላጊነት የገበያ ጣራውን አልፎ ሰማይ ነካ። ኢህአዴግ ቁጥር 1 ለቴዲ የማስታወቂያና ሽያጭ ሰራተኛ ሆኖ አገልግሎቱን አበርክቷል። ግን ለምን? በግሌ እርግጠኛ መልስ መስጠት ይከብደኛል። ችላ ብሎ ማለፍም ግን ይከብደኛል። ከጠላኸው ለምን ታሻሽጥለታለህ? ምክንያቶች ተብለው የሚደረደሩት ነገሮች አይዋጡልኝም። ሌላው በኢህአዴግ ቁጥር 1 ተመሳሳይ መንግስታዊ የክልከላና የማጥላላት ፕሮሞሽን በነፃ የተሰራላቸው ሁለት ሰዎችንም አውቃለሁ። ለብርሃኑ ነጋና ለፕሮፌሰር መስፍን ወልደ ማርያም። ከ1997 የቲቪ የምርጫ ክርክሮች በአንደኛው ለሸፍጥና ለተንኮል ተወዳዳሪ የማይገኝለት የኢህአዴግ ቁንጮ በረከት ስምዖን የፕሮፌሰር መስፍንን መጽሐፍ እየጠቀሰ አብጠለጠለላቸው። ከታዳሚው መሃልም ቦዘኔዎችን ቀላቅሎ በማስገባት መጽሐፉ እየተጠቀሰ በፕሮፌሰሩ ላይ ስድብ እንዲወርድባቸው አስደረገ። ወዲያው የፕሮፌሰሩን መጽሐፍ ከነመኖሩ የማያውቀው ሕዝብ ሁላ በሰው እያፈላለገ ለማንበብ ይተራመስ ገባ። በአንዴ የፕሮፌሰሩ መጽሐፍት የሳልማን ሩሽዲን መጽሐፍት ሆነው አደሩ። ሌላኛው በኢህአዴግ ቁጥር 1 መንግስት ነፃ ማስታወቂያና ማሻሻጥ አገልግሎት የተበረከተለት ሰው ብርሃኑ ነጋ ነው። ከ97ቱ ምርጫ ማግስት ብርሃኑ የበረከት ሁነኛ ወዳጅ ቢሆንም ቅንጅቶች ሲታሰሩ አብሮ ታሰረ። ታስሮም ነፃነት ጎ ሲቀድ የተባለውን መጽሐፍ ጻፈ። ከመጽሐፉ ዳጎስ ማለት አንጻር አንድ ገጽ እንኳን ችሎ ለማንበብ የሚተናነቀው ሕዝብ የብርሃኑን ጎ ሲቀድ ተስገብግቦ ሊያነብ አይችልም ነበር። ከዚያ ግን የብሬ ጓደኛ በረከት የሚዘውረው ኢህአዴግ ሆዬ በነፍሱ ደረሰለት። ነፃነት ጎ ሲቀድ እንዳይሸጥ እንዳይነበብ ተከለከለ። አዟሪዎች ሁሉ ታሰሩ። ከታክሲ ላይ ፖሊሶች እንደ ፈንጂ ተሳፋሪን እየፈተሹ የብርሃኑ መጽሐፍ የተገኘበትን ሰው እያዳፉ ይወስዱት ጀመር። ይህ ሲሆን ጎ ሲቀድ የሚለው የቀደዳ መጽሐፍ በአንዴ የተፈላጊነትን ጣራ ነካ። ዋጋው በጥቁር ገበያ በዕውቅ አዟሪ በሚስጥር 6 እና 7 እጥፍ እየተመነዘረ ተሸጠ። ዶላር እንኳን በዚያ ደረጃ አልተመነዘረም። ነፃነት ጎ ሲቀድ በኢህአዴግ የክልከላ ማሻሻጫ የተነሳ የበዓሉ ግርማን ኦሮማይ መጽሐፍ ሆኖ ቁጭ አለ። አሁን እዚህ ላይ የምጠይቀው ለምን ብዬ ነው። ግን ለምን? በወያኔ ፊት መሪነት የሚሽከረከረው ኢህአዴግ ቁጥር 1 በሚባለው ደረጃ ቴዲ አፍሮን ወይም ብርሃኑ ነጋን ወይም ፕሮፌሰሩን ከፈራ ወይ ከጠላ እናም ሲከለከሉ ተፈላጊነታቸው እንደሚጨምር እያወቀ ለምን የሽያጭ ማስታወቂያ ሆኖ የሚያገለግላቸውን የክልከላ ማሻሻጫ ያበረክትላቸዋል? እውን ይቺ ነገር ከበረከት ስምዖን በሴራና በተንኮል የተካነ ጭንቅላት ተሰውራበት ነው
እውን ይቺ ቀላሏ ሎጂክ ከመለስ ጭንቅላት ተሰውራበት ነው ወይስ ሌላ የማናውቀው ጭዌ አለ በመሃላቸው? አላውቅም በእውነቱ። ችላ ብዬ ላልፈው ግን አልቻልኩም። ያኔም ጥያቄ ነበር፣ አሁንም ነው። አሁን ደግሞ በተረኛው ገዢ በኦህዴድ የሚመራው ኢህአዴግ ቁጥር 2 መጣና ከግንቦቱ ምርጫ ጥቂት ቀደም ብሎ በትላንትናው ዕለት በዕለተ ሐሙስ የተለቀቀውን የቴዲ አፍሮን አዲሱን አልበም በማስመልከት ቴዲ ሊሰጠው ያቀደውን የሚዲያ መግለጫ አገደው ወይም አሳገደው ተባለ ወይም ተባልን። ይህ ብቻም አይደለም። ልክ እንደ ወያኔ መሩ ኢህአዴግ ቁጥር 1 ሁሉ ያሁኑ ኦህዴድ መሩ ኢህአዴግ ቁጥር 2ም ወይም ብልጽግናም በቴዲ ላይ ስሙን የሚያጠላሉና የሚያፌዙ ለብልጼ ያደሩ ነቢያትን ከያቅጣጫው አስነሳበት። ከዚህ የባከነ ሰዓት የኢህአዴግ ቁጥር 2 የነፃ የማሻሻጫ ክልከላ በኋላ ወዲያው ማህበራዊ ሚዲያው ሁሉ በቴዲ አፍሮ ድጋፍና ውዳሴ ተጥለቀለቀ። በእርግጥ በመንግስት የነፃ ማስታወቂያ ተገፋፍቼ እኔም ቴዲን ደግፌው ፌስቡክን ካጥለቀለቁት አጥለቅላቂዎች አንዱ ሆኜ መገኘቴን አልክድም። የሆነ ሆኖ ዛሬም እንደ ትናንቱ ጥያቄ የሚሆንብኝ ተመሳሳይ ነገር አለ። የኢህአዴግ መንግስትም ተከታዩ የብልጼ መንግስትም ሁለቱም ለቴዲ አፍሮ በምንም ዋጋ የማይተካ ኃይለኛ የአልበም ማስታወቂያና ማሻሻጫ ሥራ የሚሰሩለት ለምንድን ነው ማለቴ በምን ምክንያት ነው ሲገርመኝ ይኖራል። ምናልባት በ97ቱ ምርጫ ማግስት ልደቱ ከደህንነቱ መስሪያ ቤት ጋር በሚስጥር ይሰራል እየተባለ ይወራ እንደነበረው እኔም ቴዲ አፍሮ በሚስጥር ከደህንነቱ መስሪያ ቤት ጋር አብሮ ይሰራ ይሆን ብዬ ልጠረጥረው ይሆን? ስቀልድ ነው። ግን ቀልድም ቢሆን ቅሉ ለጥያቄው ያህል በመካከላቸው አንዳች ግንኙነት ሳይኖር እንዲሁ በቢላሽ ይህን የመሳሰለ ማስታወቂያ መስራት ይታሰባል እንዴ? በፍጹም። ምንም እንኳን የረባ አሰላሳይ ቢያጡ ገዢዎቻችን ያን ያክል ጅልም እንዳልሆኑ የታወቀ ነው። በተለይ የስልጣን ነገር ሞታቸው ነች። ታዲያ የእውነት ቴዲ አፍሮን የእውነት ከጠሉት አሊያም ከልባቸው ከፈሩት ለምን ደግመው ደጋግመው የሽያጭ ማፋፋሚያ ማስታወቂያ ይሰሩለታል? ከምርጫ ጋር የሚደጋገመውስ ጨዋታ የአጋጣሚ ጉዳይ ነው ብለን እንለፈው ወይስ ከአንዴ በላይ የተደገመ ነገር ከሆነ አጋጣሚ የሚባል ነገር የለም የሚለውን የደህንነት ጥንቃቄ ምክር እንከተል? ያኔ ብርሃኑ ነጋስ ለምን ይሆን እንደ ቴዲ የክልከላ ማስታወቂያ የተሰራለት በመንግስት? እሺ የፕሮፌሰሩንስ ምንም በለው? እነዚህ ሁሉ ሰዎች እውን ከኢህአዴግና ሰዎቹ ጋር የምር ጠላትነት ያላቸው ተጻራሪ ሰዎች ናቸው። እንግዲህ በአደባባይ ሲወነጃጀሉ፣ ሲነቋቆሩ፣ ሲጠላሉ፣ አንዱ ሲከለክል ሌላው ሲከለከል ነው የምናውቃቸው። በሚስጥርስ ማን ያውቃል? የሰይጣን ጆሮ ድፍን ይበል። የሰይጣን ጆሮ ቢደፈንስ ቅሉ የጋኔል ክስረት ክፍተቱን ካደረ ምን ለየው? የኔ ነገር ልፋ ያለው አንድ እንጨት ያስራል ሆኖ ይቀር እንዲህ። ለማንኛውም ኢህአዴግ ቁጥር 2 ለቴዲያችን በነፃ ላበረከተው እጅግ ግዙፍ የአልበም ማስታወቂያና ማሻሻጫ ሥራ እኛ አድናቂዎቹ ከልብ እናመሰግናለን። ብሬዎች፣ ነቢዮች፣ ብልጼዎች፣ የቁጥር 2 አበይት ሰዎች ሁሉ ገለቶማ ገለቶሚ ገለቶሚ መሌ። ሃጫሉ ግን አሳዘነኝ የምር። የእውነቱን ተጫውቶ በጥቅሶ ቁማርተኞች ተበልቶ ይሆን? አንድዬ ይወቅ። ከዚህ በላይ መጠርጠርም መሰይጠንም አልፈልግም። ኦቨርዶዝ በቃኝ አቦ። በነገራችን ላይ ይህንንም ጽሑፌን እንደ ስውር ማስታወቂያ ብትቆጥሩልኝ ደስ ይለኛል። አበቃው። የሕግ ባለሙያውና የማኅበረሰብ አንቂው አሳፍ ኃይሉ እንዳጠናቀረው። በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።